ዓለሙ መድህን ከፈጣሪ ጌታ ለብስራት የመጣው ክንፉን እያማታ ቅዱስ ገብርኤል ነው ወደ ብላቴናይቷ ቀርቦ ደስ ይበልሽ ያለው በደስታ። የጌታን መወለድ ቀድሞ የነገረን ቅዱስ ገብርኤል ነው ብስራቱን ያሰማን። ድንግል ማርያምን ተፈስሒ አላት ክንፉን እያማታ ሊነግራት ተልኮ እንደምትወልደው የፈጠራትን ጌታ። አንዴም ሲታጠቅ አንዴም ሲፈታ አቅርቦላት ነበር የክብር ሰላምታ። በአድናቆት ሆኖ ቢገረምም በድንግል ትህትና ደግሞ ቀስ እያለ አስረዳት እንደገና። እሷን በብስራቱ እየተደነቀች እንዴት ይሆንልኛል ብላ እየጠየቀች በትህትና ሙላት በጸጋዋ ብዛት ይሆንልኝ ብላ ቃሉን ተቀበለች። በእርሱ ነው በቅዱስ ገብርኤል ድንግል የተበሰረች። የ15 ዓመት ብላቴና ጌታን የወለደች ድንግል ማርያም ነች ለዚህ የተመረጠች። የ15 ዓመት ብላቴና ጌታን የወለደች ድንግል ማርያም ነች ለዚህ ተመረጠች። ቅዱስ ገብርኤል ነው ወደ ብላቴናይቷ ቀርቦ ደስ ይበልሽ ያለው በደስታ። የጌታን መወለድ ቀድሞ የነገረን ቅዱስ ገብርኤል ነው ብስራቱን ያሰማን። ድንግል ማርያምን ተፈስሒ አላት ክንፉን እያማታ ሊነግራት ተልኮ እንደምትወልደው የፈጠራትን ጌታ። ገብርኤል መልአክ ተጨንቃለች ነፍሴ በማልደህ አስታርቀኝ ቅድመ ሥላሴ። ገብርኤል መልአክ ተጨንቃለች ነፍሴ በማልደህ አስታርቀኝ